بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شيء أخرى وندي موجهة وشبيه الله شبت سلام درس الله السلام عليكم ورحمة الله وبركاته سلام ناشو عندنا شو الحمد لله يعني عندنا إن شاء الله بالله فقد زارت متاش من جمرو زت أيام تمرتنا من معرو يهنا معرلن أبراجون قيور اللهين أبراجون تكتاتلو اللهين يعني سكرا نتكتلاش كهالا قروبية الله مالتنا طيب ከዛ በስተፊት ግን መላችሁ ይሄን ቻናል አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ ማድረግ ላይክ ማድረግን አትርሱ። እንዲሁም ለወንድሞቻችን ለእህቶቻችን ይሄን ኸይር ሼር ማድረግን አትርሱ። ሼር አድርጉ ትላለሁ። طيب قال المصنف رحمه الله تعالى الدرس التاسع ايوه ይችን አሊፍ እንቀራታለን ለምን لانها جاءت في بدايه الكلمه በመጀመሪያ ከለማ ላይ ስለመጣች በዚህ እንቀራታለን። ስለዚህ አሁን ይችን አሊፍን በሐረካ ብተን እንቀራታለን። ይቺ ደግሞ ላም ሸምስያ ተባለች። ይቺ ሁለተኛው ላም ሸምስያ ተባለች። ይቺ አትቀራም። ላም ሸምስያ ተባለ አትቀራም። ለምን ኢድጋም ተደርጋም ተቀራው። ላም ሸምስያ የምትባለው ኢድጋም ተጨፍልቃ ነው የምትቀራው ማለት ነው። طيب ዳል ዝጋር ሸዳ ነው እንደምታወጥ عباره عن حرفين ማንኛውም ፊደል ሸዳ ይሆና ልክ እንደ ሁለት ፊደል ያህል ነው የሚቆጠረውና ሸዳውን ጠበቅ አድርገን እንዘዋለን። አራ ይወፍራል። ስትንም በግልጽ እንቀራለን። እዚህ ጋር ደግሞ እንደምታወጥ እቺ አሊፍ አልወስል አልተቀራችም። ለምንድን ነው እዚህ ላይ ተቀራች? እዚህ ላይ ተቀራች። እዚህ መካከል ላይ ያልተቀራችው ብንል እዚህ የተቀራችው መጀመሪያ ከለማ ላይ ስትመጣ ነው። መሃል ላይ ማለት ተቀራችው መሃል ላይ ስትመጣ አትቀራም። አልአሊፍ የአሊፍ መስፈርቷ መሃል ላይ ከመጣች አትቀራም። መጀመሪያ ላይ ስትመጣሳ ትቀራለች። ለምን العرب لا تبدأ بالساكن إلا بالحركة ስለሆነ አረቦች የሚጀምሩት ማንኛውም ቋንቋ ሲጀምሩ يعني አረበኛን ቋንቋ የአረበኛን ቋንቋ ሲጀምሩ በሐረካ ስለሆነ የሚጀምሩት ሐረካውን የሚጀምሩት ስለዚህ እቺን መሃል ላይ አልቀራናትም። መሃል ላይ ስትመጣ ትቀራም ነው እሷ። طيب እቺ ደግሞ ላም ሸምስያ ተባለ ላም ሸምስያ ስለሆነች ኢድጋም አድርገን እንቀራታለን። ተሲን ለጥቀን ታን እንቀራው ማለት ነው። التاسع هكذا الدرس التاسع طيب تدريبات على التنوين تدريبات ብሎ ማለት ምን ማለት ነው? መለማመድ ማለት ነው። على التنوين على التنوين هكذا على التنوين على التنوين وأحرف المد الثلاثة وأحرف المد الثلاثة زي نقوم على بالتاء مربوطة. إذا وقفنا عليه بالتاء مربوطة نقرأه بالهاء وأحرف المد الثلاثة هكذا نزل لنا نبولا وحرفي اللين وحرفي اللين وحرفي اللي يعني يا وحرفي هكذا وحر هكذا وحرفي اللين راي وفرال وحرفي اللين يعني لا منطبقنا رجالنا هن وحرفي اللين. طيب ይሄ ማለት ምን ማለት ነው? ተድሪባት መለማመድ على التنوين በተንዊን ላይ ተንዊን ብሎ ማለት እንዳለፈለን ትምህርት ፈትሐተይን عباره عن فتحتين عن كسرتين عن ضمتين ነው። ሁለት ሆኖ ፈትሐ ሲመጡ ነው የዛን ሰዓት ምን ይባላል? ፈትሐተይን ይባላል። ተንዊን ይባላል ማለት ነው። وأحرف المد الثلاثة وأحرف المد الثلاثة ደግሞ የሚሳቡ ፊደሎች ሶስት ናቸው። እነሱ እነማን ናቸው? الألف المدية والواو المدية والياء المدية. من شروطهم الألف الساكنة المفتوح ما قبلها والياء الساكنة المكسور ما قبلها والواو الساكنة المضموم ما قبلها. ይሄ ሁሉ እዚህ ፊት ይመጣልናል። እዚህ ላይ ትምህርቱ ላይ እደርሱ ላይ ሁሉም ነገር አለ። እነዚህ ሶስቱ ፊደሎች መዶቹ የሚሳቡ ፊደሎች ሶስቱ ናቸው ብለናል። ሶስቱም እዚህ ላይ ተነምሳሌያቸው ይመጣሉ ማለት ነው። እዚህ ላይ ልብ በሉ። طيب وحرفي اللين او حرفي هكذا وحرفي اللين وحر نبابون ስታነቡት وحرفي اللين هكذا وحرفي اللين ላሙን ጥብቅ እናደርገዋለን። وحرفي اللين ብለን እንቀራዋለን። طيب ይሄም ደግሞ የሁሩፍ አልመድ ሁለት ናቸው ዋውና ያ በእነሱ መካከል ما الفرق بين حرف المد وحرفي اللين እዚህ ጋር ልዩነታቸው ምንድነው? በሚሳቡ ፊደሎችና በሶስቱና በሐርፈይ ሊን በሁለት ሊን ፊደሎች በእነሱ መካከል ልዩነታቸው ምንድነው ብትሉኝ አንደኛ በብዛ ይሄንን መጀመሪያው ትምህርት ላይ ወደ ስምንተኛው ትምህርት ላይ እዛ ላይ የተናገርኩ ይመስለኛል። ግን አሁን በድጋሚ ባጭሩ እስኪ ነገር ላርጋችሁ ማለት ነው። طيب የሚሳቡ ፊደሎች አንደኛ ብዛታቸው ስንት ናቸው? ሶስት ናቸው። وحرفي اللين ደግሞ ሁለት ናቸው።
በቁጥርም ይለያያሉ ማለት ነው። የሚሳቡ ፊደሎች 3 ናቸው፣ የሐርፈይ ሊን ደግሞ 2 ናቸው ማለት ነው። طيب ሁለተኛው ልዩነታቸው ደግሞ መስፈርታቸው የሐርፈይ ሊን 2 ያና ዋው ናቸው። 2 ያና ዋው ናቸው። አልዋው አሳኪን አልመፍቱህ ማ ቀብለሁ ወልያ አሳኪን አልመፍቱህ ማ ቀብለሁ ተዋውም ሆነ ያም ሆነ እነሱ ስኩን ይሆኑና ከፊታቸው ግን ቀርማቸው መምጣት ያለበት ምንድነው? ዋው ስኩን ሆኖ ያ ስኩን ሆኖ ከፊታቸው ፊት ለፊታቸው ቀርማቸው ፈትሃ መምጣት ግዴታ ነው። ፈትሃ መምጣቱ ግዴታ ነው ማለት ነው። ፈትሃ ይመጣ በዚህ ይለያሉ። እነዚህ የሚሳቡ ፊደሎች አሊፍ ሳኪን አልመፍቱህ ማ ቀብለሃ ወልዋው ሳኪን አልመድሙም ማ ቀብለሁ እንደዚሁም ደግሞ አልያ ሳኪን አልመክሱር ማ ቀብለሁ ስለሆነ መስፈርታቸው በህግና መስፈርታቸው ህግና ደንባቸውም ያለያያቸዋል ማለት ነው። طيب አሁን ወደ ትምህርታችን እንገባለን። እዚህ ጋር እንደምታነቡት እነዚህን እንይዛለን ኢንሻአላህ። ሁለቱንም ቢሆን እንይዝና ከዛ ነገ እንጨርሰዋለን ማለት ነው በዚህ ሁለቱም መስበር። طيب ሀምዛ ፈትሐ አሊፍ እዚህ ጋር እንደነገርኳችሁ ሀምዛ ፈትሐ አሊፍ በይም ተቀደም ይሄን ትምህርት ተምረናል። እንዴት እንደሆነ ቀላላችኋለሁ ወደፊት። ሀምዛ ፈትሐ አሊፍ ሚም ፈትሐ መ አመ ኑን ፈትሐነ አመነ አመነ። ይሄ መድ በደል ይባላል። መደል በደል እንዴት ነው የምናውቀው ቢባል መጀመሪያ ሀምዛ ይመጣል፣ ከዛ ቀርሞት መድ የሚሳብ ፊደል ይመጣል። ይሄ አሊፉ ይሄ ይሳባል። ይሄ ሀምዛ 2 ሐረካ ይሳባል እያለ ነው። ይሄ ሀምዛው 2 ሐረካ ይሳባል ማለት ነው። ይሄ አሊፉ ተታገኙት። ይሄ ሀምዛ 2 ሐረካ መሳቡን እንዳትረሱት። አመነ አከዳ አመነ ብለን እናነበዋለን። አንድ ስናቆም እንዴት ነው የምናቆመው? ይሄንን አመን አከዳ አመን ኑን ያዘርገን አመን ስኩን አድርገን በደንብ አድርገን ጉናውን ጠብቀን እንቀራለን። አመን ብለን طيب ይሄ አንድ። ያንኛው ቅራስ ደግሞ ሀምዛ ፈትሐ አሊፍ ስኩን ሀምዛ ፈትሐ አሊፍ ስኩን ሚም ፈትሐ መ አመ ኑን ፈትሐነ አመነ። በማቆም ላይ ወደፊት ቀጥሎን በመቅራት ላይም ሆነ አቀራር ላይ ልዩነት የለውም፣ አንድ ነው። አመነ ስናቆም አመን፣ ቀጥለን ስንቀራ አመነ ነ ሐረካውን በደንብ አድርገን እናነበዋለን ማለት ነው። ይሄ መድ በደል ይባላል። ለምንድን ነው መድ በደል የተባለው? አስሉ አመነ 2 ሐምዛ ነበሩ። 2 ሐምዛ ሲመጡ ከዛ ሐረካውን አዩና ፈትሃ ማን ነው የሚገጥማት? ፈትሃ ማለት ፈትሃውን እንግዲህ ጋር እንግዲህ አዩና 2 ሐምዛ ሲሆን ይህ ፈትሃውን የሚገጥማት ማን ነው ብለው የሐረካውን የፊደሉን ሐረካ አይተው ከዛ ምን ቀየሩለት? አሊፍ አስገቡበት ማለት ነው። 2 ሐምዛ ነበሩ፣ አንዱን ሐምዛ ጠፉና በአሊፍ ቀየሩት። በሚሳብ ሲቀይሩት 2 ሐምዛ ነበሩ፣ ይችን የምትመስል 2 ነበሩ። 2 ሐምዛ ሲሆኑ አንዱን ሐምዛ አጠፉና በዚህ ቀየሩት። በዚህ ሲቀይሩት ምን ተባለ? በደል ተባለ። በደል ማለት ለውጫ፣ በሐምዛዋ ለውጫ የሆነ ይሄ ሐምዛው በዛ ተለውጦ ነው ማለት ነው። ተለውጦ ይሄን እንዲሳብ አደረገው። ስንት ሐረካ? 2 ሐረካ እንዲሳብ አደረገው። ምን ብለን እንስበዋለን? አመን አመን هكذا አስሉ እንዴት ነበር? አመነ ምንም መድ የለም። አመነ هكذا አመነ። ስለዚህ ይሄ በአንደኛው ሐምዛ በአሊፍ ስለተቀየረች በሚሳብ ፊደል ስለተቀየረ መድ በደል ይባላል። ይሄ መድ በደል ይባላል። አመነ መድ በደል ስንት ሐረካ ነው የሚሳበው? 2 ሐረካ የሚሳበው እንዳትረሱ። ልክ እንደ መድ ጦቢዕ ነው የሚሳበው። መድ በደል ልክ እንደ መድ ጦቢዕ ነው። 2 ሐረካ ብቻ አንስበዋለን። የዛሬው ትምህርታችን በዚህ ያበቃል። እናንተንም አላህ ያግራላችሁ፣ እኛንም አላህ ያግራለን። የዛሬው ትምህርታችን በዚህ ያበቃል። በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።